አቢረፍ አንተ ቤት እየገቡ ጥምዝ እያሉ ፍላሽ አያረጉም አይደለ? My name is ወለለው I live in grade 9 የማንም ወፍፊ በጥብጥ በቃ በቁመቱ እያመነ ያለው ይሄ ልጅ እኮ በቁመቱ እያመነ ነው። በቃ እግሩን ማሳጥረው ቆይ ቆይ እስቲ ሄሎ ብራዘር ቆይማ የሆነ ጥያቄ ልጠይቅ ብዬ ነው። ለሀገር የማይጠቅም ሰው አለ አይደል? የሆነ ከንቱ ሰው እሱን ብገል ስንት ዓመት ይፈረድብኛል? 15 ዓመት ለዚህ ሰውዬ ችግር የለውም። እኔ ለሰፈሬና ለሀገሬ እቆማለሁ። ችግር የለውም። እገለው ቻው ቻው በቃ ይታባቱ እስቲ እናገረኝ። አተናስኪ ማን ነው ናልኩ ማን ነው ና ሰፈር ውስጥ ምን ብለህ ነው የምትወራው? ከዛሬ ሁላ ያረከኝን ችያለሁ። ዛሬ ተያይዘን እናልቃታለን። አንተ ማን ነህ? ምንድነው ያልሽው አንቺ? ይሄ ጥጋብሽ እኮ ነው ተረግመሽ እንድትቀሪ እንድታጥሪ ያረጋሽ። ዛሬ እንዳትጠጋኝ አንተ አቢረፍ አቢረፍ የስንቱንም ባነው እያስለቅስቃለሁ። እሺ ረፍ አቢ አንተ ትሳሳታለህ። ረፍ ረፍ አቢ አቢ እንዳትለኝ ማንነ ነው? እኔ ትልቅ አይደለሁም ራስህ ነህ አቢ። እሺ ነኝ እኮ ትናሱ ትመስላለህ ግን ኩታራ ነህ። ኧረ እሺ አሁን ክፉ ህግ 14 እንደ ጓደኛ ቅረብ እንደ ሰላይ ስራ ይላል። አሃ የሱ ሂደነት ነው እንዴ? ስንት ነገር አስለፍልፎኝ የሚወራ የማይወራ። ወደ ህግ 15 ስናልፍ ልታጠምደው ካሰብከው ሰው የበለጠ ሞኝ ምስል ልታሰር ነው እንዴ? ኢላ ሆዴና መመኝ ጥሩ ስሜት ተሰማኝ አይደለም። ሽንት ቤት ደርሼ መጣሁ። እሺ እንዴ አሁን የበላነው ምግብ አሁን የበሉት ምን ማለት የማዘር ምግብ ነው ያልተመቻ እንዴ? አይደለም ማጠበው ልጅም አለ መጣሁ። ኢላ እዚህ ጠብቀኝ። ሚኪያስ አቤት። የት ነው ላገኘህ የምችለው? አለው ሁሉም የእምነት ተቋም አለው ነው። እምነት ተቋሞች አለው የትም አለው። ወጡልኝ እኔ እዚህ ቤት ሁለተኛ አይኔ እንዳያዩት። ይኸው ሽንት ቤት እየገቡ ጥምዝ እያሉ ፍላሽ አያረጉም አይደለ? ዘብዝፈው እየወጡ እኮ ቤቱን አገሙት እኮ ሁሌ። ወይ አንደኞትን በፖፖ ይጠቀሙና እኔ ጧጧ ስወጣ እደፋሉታለሁ አይደል? እንደዛ ይሻላል አይደል? ሰው ያልበለውን ያካል። እሱ ግን ያልበሉትን ነው የሚያሩት። ይኸው ከንፈሮት ራሱ የብርሌ አፍና የሚስቱትን አፍ ብቻ ነው የሚያውቁ። ምን አለ አንዳንዴ ቤተክርስቲያን ቢስሙበት። ኧረ ስማለ የኔ ልጅ ስማለ የኔ ልጅ አይበል የኔ ልጅ እንዳሉ ደግሞ ለምንድን ነው እኔን ጫማ የሚለብሱትሽ? እኔ ገዘውትን ጫማ እኮ እርሱ ለብሶት ያዩት ሰዎች እኮ የሚስቱን አባት ጫማ ለበሰ እንዴ? እኔ መባል አለብኝ በገዛ ጫሜ? የለብኝ እናቶ ታፈር ትብላሉት። እኔ ጄሬ ሰበብ ይሆናል ጠቅልዬ ነው ማቆመው። ተው የኔ ልጅ የሻገተ እንጀራም እኮ ሲሞቅ እኮ ሻጋቱ ይጠፋል። ተው እንደዛ ይባል እኮ ፀሐይ ሙቋ ሻጋቴውን ሰው ይወፈሩ እኮ ነው ልጆትን ካገባው በኋላ ደግሞ ከተገዛ አንድ አመት ያልሞላውን ሶፋ አንዴ ሲተኙ አንዴ ሲቀመጡበት ይዘሉበት ያረገቡት እኮ ፈጣሪ ያርገቦትና ደግሞ ሪሞት አንዴ ከያዙ አይለቁ። ምን ችግር የለውም ያዙ እኮ ሪሞት እኮ ያዙ። ምን አለ እንደ ኩጆቹ ዜና ምናምን ቢያዩ ኤምቢሲ ስሪ ያሉ ምን አገባ? እኔ እኮ እዚህ ቤት የምመጣው እኮ ልጅ እርጉዝ ስለሆነች ላያት እኮ ነው የምመጣው። ምን አገባ? ታዲያ እሱ ጽንስ ጠባቂ ኖት ወይስ አዋላጅ ኖት? አረባ እኔ እንደውም ከዚህ በኋላ ከእርሶ ጋር ምንም አይነት ጭቅጭቅ የለኝም። ቀጥ ማን ነው እርሶላ አልልም። ከዚህ ቀጥልኝ ቀጥል። ይኸውልህ እኔ እዚህ ቤት ሁለተኛ ባገኘ ማለት ነው ይሄን 3 ፍሬ ሽበት እበጥስላለሁ። ሰሙዬ ከቸስቴ ብያለሁ ፍሉካ ሚታይ ፈዳ ብቻኒ ለዚህ ነው ማለት እኮ ነው ከቤት ዕቃ እያወጣ የሚሸጥለት። ሰሙዬ አራዳ ልጅ ከቸስቴ ብያለሁ ዛሬ ቁራሉ የለም ነው ማን ቁራሉ? ና ምንድነው ያሞታል? ምንድነው አንተ ና ልጄን ዕቃ ከቤት አምጣ እያልክ ምትገዛ? አረ መቃረም ያረጀ ዕቃ ጊማይ ተቀመጥ ያረጀ ትላለህ። ያሞታል እንዴ? ምን ሆነ ነው? ቆይ ገና በፖሊስ አሳስራለሁ። በፖሊስ አሁን ዛሬ የለም ነው ማሳሰራለ ምንም የለም። እርግጠኛ ነዎት? አዎ ምንም የለም። ምንም አመት ነው እርሱ 86 ከእድሜ ምን አለ 86 ማለት እዚህ ምድር ላይ 86 አመት መኖር ቀላል አይደለም። ፋዘር ፌሮ ኖት ማለት ነው። ዲዛ ኖት ማለት ግቡ ነው ግቡ። ኧረ በእናትሽ ምንድን ነው የምትይኝ? በቃ ትጨቅጭቅኝ እየደወልኩኝ አልኩኝ አይደል እንዴ? ምን ነው የምትጨቅጭቅኝ? አቦ የራስሽ ጉዳይ። አንተ እናትህን ነው እንዲህ የምትናገር? ስልጣኔ መስሎ ነው እንዴ አንተ እናትህን እንዲህ የምትናገረው? አንተ ስለናት ምን ታውቃለህ? ስለና ምን ታውቃለህ እንዴ? መከራና ችግር ተፈራርቀውባት የኑሮ ወጣ ወረዳ ቀበቱ በስቶባት ያጊንቶ ማጣትን ጸበለስ ቀምሳ ለልጆቿ ስትል ችግርን ተቃምሳ አይደለም እንዴ እናት የምትኖረው? እንግዲህ ሐሳብ ትሰማኛለህ? እዚህ ምድር ላይ የሚያንገበግብ ነገር ቢኖር የእናት ሞት ብቻ ነው። እሺ ይድረስብህ እንዳለ ልታሳዝናለህ። ትሰማኛለህ?
የፈለገ ነገር ቢኖር ዛሬ የከበበ ሰው ሁሉ ነገ አይኖርም። ድርቁት የማይርቅ ደግሞ የእናት ወድ ብቻ ነው። እንዴት አድርጎ አውርደኝማ አቦ እንዳንተ አይነቱን ተማይ ብሞት ይመርጥሻል። ስማ ቅብዬ ትላለች እናቱ አሞራ ወሰደው እስከ ጭንቅላት። ቅቤው ቀብራራ ነው ማንንም አይሰማ ያመጣ ይመጣ ምንም ስማ የቅቤው ማዘር እንዴት ታደዳለች ጊዜውን የመሰለ ቀብራራ። ኧረ አንድ ቃሲሙ ይገባል እሙ እታይ ሰፈር እሙ ቆንጅዬዋ ያቺ ቀጭን የቀይ ዳማ ጠቀሰችኝ በስድስት እኔም ሄድኩኝ እሷ ጋራ እቅፍ አድርጎ እስኪ ነጋ ኮንፊደንሷ ኩራቷ እዛው ላይ ነው ፈገግታዋ ያዩበት ደምግባት ሲያስደነግጥ ያቁመት ላይክ ሼር ኮፒ ሊንክ ይገባዋል ለቅሌው ይደገም በቀጣይ ክሊፕ ነው በቃ አለ ሽንኩርት ምን ሆነ አለ ሽንኩርት አባት ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። ምን ሆነ ነው? 12ኛ ክፍል ነው ህይወቴን ወደ ተሻለ ደረጃ ለማምጣት እንደዚህ ነው የመሳሰሉ ስራዎች ሰርቼ አባቴ ነው በቃ 12 እንኳን ችግር የለውም ራይድም ቢሆን ትጀምራለህ ብል ይኸው ስወድቅ በቃ ቂጤም ብሎ ነው ያባረረኝ ከቤት እና ታዲያ ከፍ ብላ ትቀመጥም ታዲያ እሱ የአባቴ አልበቃ ብሎት ይኸው የድንጋይ ማራሳት ቁጭ አልኩበት መሰለኝ። ይኸው መሀል ፍንክት ቂጤን ነው የሚያቃጥለኝ እና ድንጋይ አቃጥሎኝ ነው ማልቀመጥ። አንተ ካልኪኝ ግን እቀመጣለሁ። እሺ እኔ ምን ልግዛ ብናል የምችል ይኸው ከምታያቸው በቃ ይኸው ጥርስ ማፋቂያ አለ፣ ሽንኩርት አለ፣ ይኸው ጫማም አለ በቃ እና ከእነሱ ግዛኝ። ህይወት በጣም ከብዶኝ በቃ የተሻለ ደረጃ ደርሳለሁ ብዬ ነው። እሺ እኔ ጫማውን ልግዛ ጫማውን ስጠኝ በቃ አንተ ምንድን አንተ ነህ በቃ ምንድን ልጅ ማለት አንተ ነህ በቃ ይኸው ውሰደው። እሺ ጫማው ስንት ነው? እሺ ጫማው ዋጋው 2000 ብር። አንዱ እግርስ? አንዱ እግር ደግሞ ችግር የለውም። እኔ አንተ አንዱን ከወሰድኩ ይበቃል ብዬ ዋናው ስራ መጭ አንድ እግር ነው እንደዚህ አይነት ስራ ሰርቼ ሄዳለሁ። ለውጥም በቃ መንጃ ፍቃድ አምጣ። ጤና ይስጥልኝ። መንጃ ፍቃድ ቶሎ በል። ምን አጥፍቼ ያለካ? ምን አድርጌ? መንጃ ፍቃድ አምጣ። ንፍጣም ምን አድርጌ ነው? ጥፋቴን እንኳን አትነግረኝም እንዴ? ያለ እና ከዱርዬ ጋር ምን አድርጌ ነው? ጨረስኩ በቃ። በጣም ጥጋብ አለባቸው። ምንም እኮ አላጠፋሁም ገና ከመውጣቴ። አለቃ ጤና ይስጥልኝ። ቤልቱን መቼ አሰርከው? ኧረ አስሬዋለሁ። ያለ ቤልት ማናት መቼ አየኸኝ ተቀበልከኝ? ጨረስኩ በቃ። ታርጋውን ፍታና ይዛና። ኧረ አለቃ እባክህ ቆም አዋራኝ ቢያንስ። ኧረ ቆም አዋራኝ። ምን አድርግ በቃ እንደዚህ አይነት ያለ ቤልት እንደዚህ። ኧረ በእናትህ ስንት የቤተሰብ አስተዳዳሪ ነኝ። ባለፈውም አንተ ራስህ ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ? ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው አንተን አገኘሁ። ምን አልክ አንተ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ወረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ። ባለ 100 ከሆነ ደግሞ ተሸክሜ ያደርሳል። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል።
እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድ እያያዝክ ነው? የማንን ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ፣ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድልድይ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ፣ የሥራ ባልደረባዬ እኮ ነው። በቃ ሙድ ያዝክ። አንተ ምንድነው የምትለው? 50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ፣ በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ? ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር፣ እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ። ብላው እሺ፣ ይጥቀን ይሆን ህጋዊ ሌባ እንኳን በሰው በግንድ ይሸሻል። አንተ እንዳልደግመህ ናይር ከፊቴ ደግሞ እንዳሁኑ ነካክቼ አልተውህም። አይ ኧረ የምር እንዴ ላግዛው ይደክማል። አንተንም ይደክማል። ደረስኩ ደግሞ ሰላም ነው እንዴ ነው ሳልነግራችሁ እኮ ባሱ ሞላ አንድ ሰው ብቻ አለች ማዘር። አንድ ሰው ብቻ ነው ኮለታለ። ምን ነው አንድ ሰው ብቻ ገረዶ 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 ታውቃለህ፣ አለባበሴን አይተኸዋል። ባህሌን ወግ ጠብቄ ለዚህ ቀን ብዬ ነው ልብስ ያሰራሁት። ለዚህ ቀን ብዬ እንጂ ቦዲ እንደማለት አይደለም። አንተ ምን ይላል? እኔ እኮ ማለት ነው መኪና ውስጥ አዝናናችኋለሁ፣ ዘፈን አቀርባለሁ፣ ሰርከስ ፕሮግራም፣ ግጥም ተዘጋጅቻለሁ፣ ክራር ይዣለሁ። እንደዛ አይደለም። ብትስማሙ ይሻላል። ሁለት አንዳችሁ ብትስማሙ ይሻላል እኮ። እኔ እኮ ነው የምሄደው እኮ እንዴ። አትፈርድም እንዴ እኮ? እንስማማ። ትናንት ያበደርኩህ ምርስ ለዛሬ ሜጃ ብለህ እኮ ነው የሰጠኝ እኮ። ነው አሁን አስፈለገኛ። አሁን ትሄዳለህ አትሄድም? ዞር በላ በቃ ከዚህ ጋር። ለዚህ ነው ህይወትን የማላምናት። መጣ። እንዴት ነው ስትመጣ የተከተለሻል? ኧረ ማንም የተከተለኝ የለም። እርግጠኛ ነህ? የፈለከው ትምህርት ቤት ላይ መመዝገብ ትችላለህ። የደንቧ ነው። እሺ፣ አመሰግናለሁ በጣም። እሺ፣ ደብቀው ምስጋና ነው ማለት ደብቀው ነው። እሺ፣ በል። ሰላም ነው ቲቸር? ሰላም ነው። እንዴት ነው? ከዚህ ትምህርት ቤት ልመዘገብ ነበረ። መሸኛ ካርድ ምናምን ይዛል? አዎ፣ ሁሉንም ነገር አሟልቻለሁ። መሸኛም ካርድም አሟልቻለሁ። ከሱ በፊት ደግሞ ከዚህ ትምህርት ቤት ለመመዝገብ መስፈርቶች ማሟላት አለብህ። ስንት ቋንቋ ትችላለህ? እኔ 50 ቋንቋዎች በላይ መስማት እችላለሁ፣ ግን ምን እንደሚሉ ግን አይገበኝም። ምን ማለት ነው? ቀልድ ነው እንዴ? እሺ፣ በእንግሊዝኛ ራስህን አስተዋውቀው። እሺ፣ ማይ ኔም ኢዝ ወለለው አይ ሊቭ ኢን ግሬድ 9 ማለት ማለት ናንጂ። አይዞህ ዶክተር። እሺ፣ ምን ነበረ? ሚስማር ወቅቱኝ ነው። ሚስማር እግርህን ነው? አዎ። እሺ፣ ሌላ ቦታ ምን ያጋ ይሰማሃል? ህመም? ምንም ይወጋኝ ብቻ ተረጋጋኝ ብቻ። አዎ፣ ይወጋኝ ነው። አዎ፣ ብቻ። እሺ፣ ያዚችንና 18 ቁጥር ሽንትና ደም ሰከት መጣልኝ። ሽንትና ደም? አዎ፣ ሽንትና ደም። አዎ። ቀጣይ ተረኛ ዶክተር። እሺ፣ ምን ነበረ? ኧረ ተፈንክቼ ነው። ፍንክት? ምን ጋር? ግንባሬ ጋር። ሌላ ቦታ ተፈንክተሃል? ኧረ መጀመሪያ ፍንክት ነው። እሺ፣ የተነከተን ሰው ታውቀዋለህ? ኧረ በደንብ ነው የማውቀው። ታውቀዋለህ? የሚታወቅበት በሽታ ምን አለው? የሚታወቅ ምን ያደርጋል እሱ በሽታ? በድንጋይ ላይ ፈነከተኝ። ተያያዥነት አለው። ስለፈነከተ ተያያዥነት ስላለው ማወቅ አለብን። እኔ ምን አውቃለሁ? ምንም የማውቀው ነገር የለም። በእናትሽ። እሺ፣ አንተም ሽንትና ደም ምርመራ ታደርጋለህ። 18 ቁጥር 17 እንዳገባ እሱ የግርዛት ክፍል ነው። ለፍንክት ሽንትና ምርመራ ተረኛ። እሺ፣ ምን ነበር? ዶክተር፣ እንደው ምርመራውን ሽንት ቤት ብናደርገው ጥሩ ነው። ምን ነው ምንድን ነው ያመመሽ? ወደታች ነው የሚለኝ። ወደታች ነው። በጣም ረጅም ሰዓት ሽንት ቤት ትቀመጫለሽ። በጣም ጥሩ። ይሄ ምርመራ አያስፈልገውም። አውቄዋለሁ። ችግር የለውም። ከናዞቹ ጋር እነግርሻለሁ። ቀጣይ ግቡ። አንድ ላይ እነግራችኋለሁ። እስኪ ግልጽ ነው። ውጤታችሁ የሶስታችሁንም አንድ ላይ ነው የምነግራችሁ። እንግዲህ የተረጋገጠ ነው። ሶስታችሁም ታይፎይድ እና ታይፈስ ነው የያዛችሁ። ታይፎይድ እና ታይፈስ ነው። በተጨማሪም ያንቺ ታይቀዛለሁ። በድንጋይ እኮ ነው ተባክተኝ። ታይፎይድ እና ውጤቱን እኮ የምናገረው አይደለም እንዴ? ታይፎይድ እና ታይፈስ ነው። መድኃኒቱን ማዘዣ እዚህ ጋር ጽፈላችኋል። አንድ ላይ ግዙ። እንትን እንዳትሉ፣ ብዙ ብር እንዳትወጡ፣ ተካፍላችሁ ዋጡት። እንዴት ነው ራሳችን አናቆም እንዴ ታዲያ? ሂዱ አንድ ላይ። ምን አይነት ነገር? አይዞን። ታይፈይድ ተረኛ ካለ ቀጥል።
ቻው 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 ነው ያልሄድም። አንተ ምን አይነት ቀልደኛ ነው በእናትህ? ሰው ለመስቀል ጉራጌ ሀገር ደርሰን እንምጣ ይላል፣ እሱ መርካቶ ደርሰን እንምጣ ይላል። እንዴ ሰው ተበላሽቷል እኮ ምን ያሟል እንዴ? እኛን እሻው ማን ነው የሚወስደን? እሻው አንተ ምን ማለት ነው? በቤስት ፍሬንዳችን ጉራጌ መሆናችን ረስተው ደውልለት ነው ቶሎ በል። ባከኔ እሱ መች ጠፋኝ። አልወስዳችሁ ማለት እኮ እናንተ መብላት ብቻ ነው የምታውቁት፣ ምንም አታውቁም። ለመስቀል አይደል ምን እኛ እዛ ሄደን ምግብ ምናምን ብቻ ለመብላት የምንሄድ ነው ይመስለው? ለመዝናናት ቫይብ ለማድረግ እኮ ነው የምንሄደው። በቃ ወዳደሮች ናችሁ አለ እኮ። ምን ትፈልጋለህ ከዚህ በላይ? አረ በስመ አብ እንደዚህማ አይደረግም። አንቺ ደግሞ ያሳስብሽሽ። እኔ ወልቂጤ ዩኒቨርሲቲ ነው የደረሰኝ። ቀጣይ ዓመት እኔ ነኝ የምወስድሽ። እውነት ግን አሁንም ቢቀር ያ በቂቤ የተለወሰ ክትፎ ነው። እንደዚህማ እንዳትናደድ አንተ። እነሱ ቤት አንዴ የንፍሮ ክትፎ የተጀመረው እንዴት ምን ይደረጋል መሰለህ? እነሱ ለበዓል ከስጋ ቤት አንድ አጥንት ይቀበሉና ከንፍሮ ጋር ቀቅሎት ንፍሮ ነው እንደ ክትፎ የሚበሉት።